ምስጢረ መለኮትን የተማረው ይህ ሐዋርያ በኋላ በጎችን አሰማራ፣ ጠቦቶችን ጠብቅ በሚል መለኮታዊ ስልጣን የመንጋው እረኛ ሆኗል። የማቴዎስ ወንጌል ምዕራፍ 4 ቁጥር 19። በአንጻሩ ደግሞ በኪልቅያ ጠርሴስ የተወለደውና በታዋቂው መምህር በገማልያል እግር ስር የኦሪትን ሕግ ጠንቅቆ የተማረው ሳውል ወይም ቅዱስ ጳውሎስ በመጀመሪያ የክርስቲያኖችን ስም በማጥፋትና በማሳደድ በብርቱ ቅናት የተጋ የነበረ ቢሆንም ወደ ደማስቆ በሚጓዝበት ወቅት ድንገት ከሰማይ የወረደ ታላቅ መለኮታዊ ብርሃን በራበት። በዚያም ሳውል ስለምን ታሳድደኛለህ የሚለውን የእግዚአብሔርን ልጅ ድምፅ ሰምቶ በፊቱ ተደፍቶ ካሳደደው ወንጌል ይልቅ ሊሰብከውና ሊሞትለት የተመረጠ ታላቅ የብርሃን ዕቃ ሆነ። የሐዋርያት ሥራ ምዕራፍ 9 ቁጥር 1 እስከ 6። ቅዱስ ጴጥሮስ በዋናነት ለተገረዙት ለአይሁድ ወገኖች፣ ቅዱስ ጳውሎስ ደግሞ ለአሕዛብ ወገኖች ወንጌልን እንዲሰብኩ መለኮታዊ አደራ ቢሰጣቸውም በክርስቶስ ፍቅርና አንድ መንፈስ ቅዱስ ተሳስረው ዓለምን ከክህደት ጨለማ ወደ እውነተኛው መለኮታዊ ብርሃን የመለሱ የሰላም መልእክተኞች ናቸው። ገላትያ 2:7-8። እነዚህ ቅዱሳን ሐዋርያት በጻፏቸው መለኮታዊ መልእክታት ውስጥ ጥልቅ የሆኑ ምስጢራትን አስቀምጠዋል። ቅዱስ ጴጥሮስ በመጀመሪያ መልእክቱ ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ በማለት ይናገራል። የዚህ ቃል ትርጓሜና ምስጢር እንደሚያስረዳው አማኝ ክርስቲያን ስለ ክርስቶስ ስም መከራንና ስደትን በሚቀበልበት ወቅት ያ መከራ ውርደት ሳይሆን መለኮታዊው መንፈስ ቅዱስ በሰውነቱ ላይ የሚያድርበት የክብር መገለጫ ይሆናል። ጴጥሮስ ምዕራፍ 4 ቁጥር 14። ይህም መከራ ሁሉ ወደ ዘላቂ ክብር መሸጋገሪያ ድልድይ መሆኑ ታላቅ ምስጢር። በተመሳሳይ መንገድ የዓለም መምህር የተባለ ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ እንግዲህ በሃይማኖት ከጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላምን እንያዝ ይላል። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ቁጥር 1። የዚህ ጥቅስ ምስጢር እንደሚያስረዳው የሰው ልጅ በጥንተ አብሶና በገዛ ኃጢአት ምክንያት ከፈጣሪው ጋር ተጣልቶና ተለይቶ የነበረ ቢሆንም በክርስቶስ የማዳን ሥራና በፈሰሰው ደሙ አማካኝነት የዕዳ ደብዳቤው ተቀዶ በሃይማኖት አማካኝነት ፍጹም የሆነው ሰላም በሰው ልብ ውስጥ የመንገሱና ሰው ወደ ቀደመ ክብሩ የመመለሱ ምስጢር ተገልጧል። ገብረ ተአምራታቸው እግዚአብሔር በሐዋርያቱ እጅ ያደረጋቸው ድንቅና ታላላቅ ተአምራትም የወንጌልን እምነት በማጽናት ረገድ ታላቅ አስተዋጽኦ ነበራቸው። ቅዱስ ጴጥሮስ ቤተ መቅደስ ደጅ ይለምን የነበረውንና ከእናቱ ማኅፀን ጀምሮ አንካሳ የነበረውን ሰው ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብሎ በእጁ ይዞ አስነስቶታል። አልፎም ተርፎም ጥላውን እንኳ ሳይቀር የታመሙትንና በአጋንንት የተያዙትን ይፈውስ ነበር። የሐዋርያት ሥራ ምዕራፍ 19 ቁጥር 11-12። ጣቢታ የተባለችውን በጎ አድራጊ ሴት ከሞት ያስነሳውና ሰዎችን ያስት የነበረውን ጠንቋዩ ሲሞንን በጸሎት ኃይል ከሰማይ አየር ላይ የጣለው እርሱ ነው። በአንጾኪያም ምድርን በመታት ጊዜ ንጹሕ ውሃ እንዲፈልቅ ያደረገ ሲሆን የቂሳርያን ባህር በቃሉ አጽንቷል። የሐዋርያት ሥራ ምዕራፍ 3 ቁጥር 1-10፣ የሐዋርያት ሥራ ምዕራፍ 9 ቁጥር 36-42። ቅዱስ ጳውሎስም እንዲሁ ከሰውነቱ ጨርቅና ልብስ እየወሰዱ በሕመምተኞች ላይ በሚያደርጉበት ጊዜ በሽታቸው የለቃቸው አጋንንትም ይወጡ ነበር። ከሦስተኛ ፎቅ ወድቆ የሞተውን አውጤቆስ የተባለውን ጎበዝ አቅፎ ከሞት ያስነሳውና ወንጌልን ይቃወም የነበረውን ጠንቋዩን በርያሱስን በቃሉ ዕውር ያደረገው እሱ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 10-12፣ የሐዋርያት ሥራ ምዕራፍ 13 ቁጥር 6-11። የሰማዕትነት ጽዋ መቀበላቸው። እነዚህ ቅዱሳን የዚህ ዓለም ሕይወት ፍጻሜ በታላቅ ድልና በሰማዕትነት አክሊል የተቀደመ ነበር። ሁለቱም ይቅርታ ለድምፄ በጣም ይቅርታ። ቅዱስ ጴጥሮስ ሊሰቅሉ በወሰዱት ጊዜ ፍጹም በሆነ ትሕትና እኔ እንደ ጌታ ቀጥ ብዬ ልሰቀል አይገባኝም፣ እርሱን እመስል ዘንድ አይገባኝምና ዘቅዝቃችሁ ስቀሉኝ ብሎ በመለመኑ ራሱን ዘቅዝቀው ሰቅለውታል። የዮሐንስ ወንጌል ምዕራፍ 21 ቁጥር 18-19። ቅዱስ ጳውሎስ ደግሞ የሮም ዜግነት የነበረው በመሆኑ በሰይፍ ራሱ እንዲቆረጥ ተፈረደበት። አንገቱ በሰይፍ በተቆረጠ ጊዜ ከደም ጋር ወተት እንደፈሰሰ ሊቃውንተ ቤተ ክርስቲያን ይመሰክራሉ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6-8። ከእነዚህ የሰላም ሐዋርያት ሕይወትና አገልግሎት እኛ ልንተገብረው የሚገባ መንፈሳዊ መልእክት እጅግ የላቀ ነው። ቅዱስ ጴጥሮስ ምድራዊ መረቡን፣ ቅዱስ ጳውሎስ ደግሞ የቀደመ ክብሩንና እውቀቱን ትተው ጌታን እንደተከተሉት ሁሉ እኛም ዓለማዊ ምኞትንና ኃጢአትን ትተን ለክርስቶስ ጥሪ የታመን እንድንሆን ይገባል። ሐዋርያቱ በግርፋትና በሰንሰለት ውስጥ ሆነው በመከራ እንደጸኑ እኛም በሕይወታችን